ሰላምና ፍቅር በያላችሁበት የተወደዳችሁ የሚዲያችን ቤተሰቦች ነው። ከአሁኑ ሰዓት ጀምሮ ለዛሬ ያዘጋጀንላችሁ መረጃዎች ይዘን ቀርበናል። ተከታተሉ ዘንድ በአክብሮት ጋብዘናችኋል። በመከታተል የሚቻችሁ ዘንድ አንኳር ጉዳዮቹን በማስቀደም እንጀምራለን። ራበን መኖር አልቻልንም የሚሉ ድምጾች በሀገሪቱ ዛሬም እንደቀጠሉ ናቸው። ይህንን ድምጽ የሚያግዝ ጥናት ይፋ ተደርጓል። ዝርዝር መረጃ ይዘናል። በቀለም ቅብና በአበባ ተከላ ስሙ የሚነሳው ብልጽግና ለጉንፋንና ለውፍረት ቅነሳ ከዱባይ እስከ ባንኮክ የሚንሸራሸሩት የብልጽግና ተሿሚዎች የሀገሪቱን ዕዳ 62.5 ቢሊዮን ዶላር እንዲደርስ አድርገውታል። በሀገሪቱ ወደ ውጭ ለሚጓዙ ተጓዦች ይሰጥ የነበረው የ$3000 ዶላር ፈቃድ አሁን ወደ 10,000 እንዲያድግ ተደርጓል። የዚህንም ዝርዝር መረጃ ይዘናል። መንግስት በራሱ ሕዝብ ላይ የሚፈጽማቸውን የድሮን ጥቃቶች በአፋጣኝ እንዲያቆም የአሜሪካው አምባሳደር ጠይቀዋል። የእነዚህንና ሌሎችን አጫጭር ጉዳዮች ዝርዝር መረጃ ይዘናል። ከኛ ጋር ስትቆዩ የምታዳምጡ ይሆናል። ወደ ዝርዝር ጉዳያችን ስንሻገር ራበን መኖር አልቻልንም የሚሉ ድምጾች በሀገሪቱ ዛሬም እንደቀጠሉ ናቸው። በኢትዮጵያ ያሉ ሐኪሞች የልፋት ዋጋችን በልተን እንድናክም ተኝተን እንድናገለግል እያስቻለን አይደለም የሚል ሰላማዊ ጥያቄ ይዘው ከተነሱ ሳምንታት አልፈውታል። በምላሹ በተለያዩ አካባቢዎች ዶክተሮች ታስረዋል፣ ማስታወቂያ ወጥቶባቸዋል። አገዛዙ ሰላማዊ ጥያቄን ለማፈን እየሄደበት ያለው መንገድ ብዙዎችን ያሳዘነ ከትናንቱ ህዋት የሸሻቢያ ተላላኪ ይል ከነበረው ያልተለየ ሆኖ ቀጥሏል። ራበን ያሉ ዶክተሮች የመንግስት እስር ግልምጫ ከራባችን አይብስም እያሉ ይገኛሉ። የተለያዩ ተቋማትም ጥያቄውን ለመቀላቀል እየተንደራደሩ እንደሆነ መረጃዎች ይጠቁማሉ። ለዚህ ይመስላል አገዛዙ ዛሬ ግንቦት 15 2017 ዓ.ም ሁሉንም የዩኒቨርሲቲ መምህራን ለስብሰባ የጠራው። መምህራንም በስብሰባው ምንም ትንፍሽ ባለማለት ተቃውሞ እያሰሙ ነው ተብሏል። ይህ በእንዲህ እንዳለ የኢትዮጵያ ዶክተሮችና መምህራን ስራቸውን ለመልቀቅ ከሚመኙ ቁጥር 1 ደሞዛቸው ለምንም የማይበቃ ነው ሲል አንድ ተቋም በጥናቱ አረጋግጧል። የአክሽን ኤድ የተባለው ተቋም ስለ ጤና ባለሙያዎች ዝርዝር መረጃ አጋርቷል። አክሽን ኤድ በአፍሪካ 6 ሀገራት በጤናና ትምህርት ዘርፍ ላይ አካሂዶ ይፋ ባደረገው ጥናት 32% የሀገሪቱ አማካኝ የሚሆኑት የጤና ባለሙያዎች በክፍያ ማነስ ምክንያት ሙያውን ለመልቀቅ በማሰብ ላይ ይገኛሉ ሲል ገልጿል። ጥናቱን በኢትዮጵያ፣ በጋና፣ በኬንያ፣ በላይቤሪያና በማላዊ፣ በናይጄሪያ የ600 የጤና ባለሙያዎች መምህራንና የማህበረሰብ ክፍሎችን በማሳተፍ ነው ያካሄደው ተብሏል። በጥናቱ የተሳተፉት ኢትዮጵያውያን የጤና ባለሙያዎች ምላሽ በሪፖርቱ የሰፈረ ሲሆን የቀረቡት ጥያቄዎችም እንደ አውሮፓውያን አቆጣጠር 2020 ጋር በማነጻጸር የቀረቡ ስለመሆናቸውም ጠቅሷል። የኢትዮጵያን የጤና ባለሙያዎች ምላሽ ምን ይመስላል የሚለውን ሲታይ 65% የሚሆኑት የጤና ባለሙያዎች በክፍያ ማነስ ምክንያት ሙያውን ለመልቀቅ በማሰብ ላይ እንደሚገኙ ጥናቱ ጠቁሟል። ይህም በጥናቱ ከተሳተፉት 6 ሀገራት ትልቁ ነው ተብሏል። 100% የሚሆን የጤና ባለሙያዎች የጤና መገልገያ ቁሶችና መድኃኒት እጥረት መኖሩን ጠቁመዋል። 75% የሚሆኑት ለቤተሰቦቻቸው የሚያቀርቡት የምግብ መጠን መቀነሱንም አንስተዋል። 90% የሚሆኑት የበጀት ቅነሳ እናቶችና ህጻናት ጤና ላይ ከፍተኛ ጫና ፈጥሯል የሚል ምላሽ ሰጥተዋል። 95% የሚሆኑት ደግሞ ለጤናው ዘርፍ በቂ በጀት አልተመደበም ሲሉ ተደምጠዋል። 53% የሚሆኑት የታካሚ ቁጥር ጨምሯል ብለው መልስ እንደሰጡትም በጥናቱ ተመላክቷል። ጥናቱ መንግስታት ውጤት አልባ ከሆነ የአይኤምኤፍ በጀት መቀነስና ዕዳ መክፈል ፖሊሲ ወጣው ትኩረታቸውን ዜጎቻቸው ላይ ማድረግ አለባቸው ሲል ምክረ ሐሳብ አስቀምጧል። ወደ ሌላኛው ጉዳይ ስንሻገር በቀለም ቅብና በአበባ ተከላ ስሙ የሚነሳው ብልጽግና ለጉንፋንና ለውፍረት ቅነሳ ከዱባይ እስከ ባንኮክ የሚንሸራሸሩት የብልጽግና ተሿሚዎች የሀገሪቱን ዕዳ 62.5 ቢሊዮን ዶላር እንዲደርስ አድርገዋል። የኢትዮጵያ የኢኮኖሚ ማህበር ሰሞኑን ባወጣው ሪፖርት ሀገሪቱ ከፍተኛ የብድር ጫና ውስጥ መግባቷን አስታውቆም ለውጭ ገበያ ከሚቀርበው የሚገኘው ገንዘብና መንግስት የሚሰበስበው ገቢ ለዕዳ መክፈያ እየዋለ ነው ብሏል። ማህበሩ በሪፖርቱ ኢትዮጵያ በአንድ ወቅት ከዓለም ፈጣን ኢኮኖሚ ካስመዘገቡ ሀገራት ተርታ ተሰልፋ ነበር ካለ በኋላ ካለፈው 10 ዓመት ወዲህ እድገቷ ማሽቆልቆሉን አስታውቋል። እየጨመረ የመጣው የዋጋ ንረት የዜጎችን ኑሮ ስጋት ውስጥ መክተቱን አስረድቶም ከዚህ መውጫ ያላቸውን ምክረ ሐሳቦችም ለግሷል። የኢትዮጵያ ኢኮኖሚ ማህበር አሁን ያለው የኢትዮጵያ ዕዳ 62.5 ሚሊዮን ዶላር ነው በማለት የገለጸ ሲሆን ከወራት በፊት ይፋ የሆነው አንድ መረጃ ደግሞ ዕዳው 56.7 ቢሊዮን ዶላር መሆኑን አስታውቆ
ነበር። በተመድ አማካኝነት ይፋ የሆነው ይህኛው መረጃ እንዳለው የኢትዮጵያ ዕዳ በተለያዩ መንገዶች የሚገለጽ ነው። ለምሳሌ ከዓለም አቀፍና አህጉራዊ ድርጅቶች የተበደረችው መጠን 24 ቢሊዮን ዶላር ይደርሳል ይላል ጥናቱ። ከተለያዩ ሀገራት የተበደረችው ደግሞ 9.5 ቢሊዮን እንደሚሆን፣ ከግለሰቦች ያለባት ብድር ደግሞ 17 ቢሊዮን ዶላር መሆኑን አስረድቷል። ወደ ሌላኛው ጉዳይ ስንሻገር በሀገሪቱ ወደ ውጭ ለሚጓዙ ተጓዦች ይሰጥ የነበረው የ$3000 ፈቃድ አሁን ወደ $10000 እንዲያድግ ተደርጓል። ለግል ተጓዦች የሚፈቀደው የውጭ ምንዛሬ ወደ $10000 የአሜሪካ ዶላር ነው። ለንግድ ደግሞ $15000 የአሜሪካ ዶላር እንዲሆን የተደረገው። ለውጭ ሀገር ተጓዥ የሚፈቀደው የውጭ ምንዛሬ ጥሬ ገንዘብ መጠን ከፍ መደረጉን ነው የኢትዮጵያ ብሔራዊ ባንክ ሰሞኑን ያሳወቀው። ባንኩ ለውጭ ሀገር ተጓዦች ምቹ ሁኔታ ለመፍጠር ሲባል ወደ ውጭ ሀገር ለሚጓዙ ኢትዮጵያን ጥሬ ገንዘብ የሚፈቀደው የውጭ ምንዛሬ መጠን እንዲጨምር ተደርጓል ሲል አሳውቋል። በአዲሱ ገደብ መሰረት ለግል ተጓዦች የሚፈቀደው የውጭ ምንዛሬ ወደ $10000 የአሜሪካ ዶላር፣ ለንግድ ስራዎች መንገድ ደግሞ $15000 የአሜሪካ ዶላር ሆኗል። ይህንንም የውጭ ምንዛሬ በጥሬ ገንዘብ ወይንም በካርድ መውሰድ እንደሚቻል ነው ብሔራዊ ባንኩ የገለጸው። ከዚህ በተጨማሪ የውጭ ምንዛሬ የባንክ ሂሳብ ያላቸው ግለሰቦች ከሂሳባቸው ላይ በካርድ መጠቀም የሚችሉት የውጭ ምንዛሬ መጠን 10% ወደ 20% ከፍ እንዲል ሆኗል። የውጭ ሀገር ተጓዦች ማግኘት የሚችሉት የውጭ ምንዛሬ መጠን በእጥፍ እንዲያድግ ተደርጓል። የኢትዮጵያ ብሔራዊ ባንክ በውጭ ምንዛሬ ገበያ ስርዓት ላይ እነዚህን ማሻሻያዎች መውሰዱን ያስታወቀው ትናንት ማክሰኞ ግንቦት 12 2017 ዓ.ም ባወጣው መግለጫ ነው። ብሔራዊ ባንኩ ይፋ ያደረጋቸው የውጭ ምንዛሬ ስርዓት አስተዳደር ማሻሻያዎች 3 ናቸው። የመጀመሪያው ለውጥ አስመጪዎች መፈጸም የሚችሉት ቅድመ ክፍያ ወይንም አድቫንስ ፔመንት ላይ የተጣለውን ገደብ ከፍ ያደረገ ሲሆን ከዚህ ቀደም በነበረው አሰራር ሸቀጦችን ወደ ሀገር ውስጥ ለማስገባት የሚፈልጉ አስመጪዎች መፈጸም የሚችሉት ቅድመ ክፍያ $5000 የአሜሪካ ዶላር እንደነበረ መግለጫው ያስረዳል። ይህ ገደብ የቆየና ለብዙ ዓመታት ለውጥ ሳይደረግበት የቆየ አሰራር እንደሆነም ጠቅሷል። በሌላ በኩል በግለሰብ ደረጃ ይሰጥ የነበረውን የጥሬ ገንዘብ ወደ $10000 ብርና ለነጋዴዎች የሚሰጠውን ወደ $15000 ከፍ ማድረግ ያካተተ ሆኗል። ወደ ሌላኛው ጉዳይ ስንሻገር መንግስት በራሱ ሕዝብ ላይ የሚፈጽማቸውን የድሮን ጥቃቶች በአፋጣኝ እንዲያቆም የአሜሪካ አምባሳደር ጠይቀዋል። በኢትዮጵያ የአሜሪካ አምባሳደር ሃርቬን ማሲንጋ የፌዴራል መንግስት በራሱ ሕዝብ ላይ የሚፈጽማቸውን የድሮን ጥቃቶች በአፋጣኝ እንዲያቆም ጥሪ አቅርበዋል። አምባሳደር የፋኖ ኃይሎች ተጨባጭና ሰላማዊ ዓላማዎችን እንዲይዙ፣ የኦሮሞ ነጻነት ሰራዊት ደግሞ ድርድሮችን እንዲቀጥል ጠይቀዋል። ማክሰኞ ዕለት ወደ ትግራይ ክልል ተጉዘው በሽረ ከተማ ከክልሉ አመራሮች ጋር የተወያዩ አምባሳደር ማሲንጋ ይህንን ጥሪ ያቀረቡት ዛሬ አረብ ግንቦት 15 2017 ዓ.ም በኤምባሲው የማህበራዊ ሚዲያ ገጾች ላይ በወጣ መልእክታቸው ነው። በሀገሪቱ ያሉ ግጭቶችን ማቆምን የተመለከተው የአምባሳደሩ መልእክት ኢትዮጵያ በቀጠሉ ግጭቶች ውስጥ ወደ ሌላ ዓመት እየተሻገረች መሆኑን ይገልጻል። እነዚህ ግጭቶች በኢትዮጵያ ሕዝብ ላይ ያላቸውን ተጽዕኖ መለስ ብሎ ማሰብ አስፈላጊ እንደሆነ በመልእክታቸው ላይ አስፍረዋል። ሕዝቡን ለማስቀደም ጊዜው አሁን ነው ያሉት አምባሳደር ማሲንጋ ይህንን ለማድረግም ለኢትዮጵያ ውስጣዊ ግጭቶች ዘላቂ መፍትሄ መተግበር እንደሚያስፈልግ ገልጸዋል። የተፈናቀሉ ሰዎች ወደ ቤታቸው እንዲመለሱ ማድረግ እንዲሁም ሕጻናት ትምህርታቸውን እንዲከታተሉና የጤና አገልግሎት እንዲያገኙ ማድረግ አስፈላጊ እርምጃዎች እንደሆኑ ጠቅሰዋል። አምባሳደር ማሲንጋ በመልእክታቸው በአማራና በኦሮሚያ ክልሎች በትጥቅ ትግል ላይ ያሉት የፋኖ ኃይሎችና የኦሮሞ ነጻነት ሰራዊትም ጥሪ አቅርበዋል። ለፋኖ ኃይሎች ባሰፈሩት መልእክት ዩናይትድ ስቴትስ ፋኖ ከተጨባጭና ሰላማዊ ዓላማዎች ጋር ወደፊት እንዲመጣ ጥሪ ታቀርባለች ሲሉ ተደምጠዋል። ቀጥለውም በኦሮሚያ የሚካሄደውን ግጭትን ለማቆም የኦሮሞ ነጻነት ሰራዊት ድርድሮችን እንዲቀጥል ጥሪ እናቀርባለን ሲሉ ለሌላኛው ታጣቂ ቡድን መልእክታቸውን አስተላልፈዋል። ዛሬ ያስናቸው መረጃዎችን የሚመስሉ ነበር። ቸር እንቆይ።